الريجات النور ثوب الفوز الريجات النور ثوب الفوز حازت على يجعلها انه كرباتاው የሚያደርግልኝ ነው ወይስ ከረባት ያስፈልግም ዛሬ ሚስት ከሌለሽ ከረባት በራስ ማድረግ ከባድ ነው ለማንኛውም አሁን ከዚህ በኋላ ከረባት የምታደርግልኝን መፈለግ ያለብኝ ይመስለኛል ያለውን ሰምታችኋል ስለዚህ እናት በዚህ መልኩ እንግዲህ ኮፍያውን አውልቆ ከሰሉን ተሸክሞ በዚህ መልኩ ነው እናቴ ለኔ መስዋዕትነት ከፍላ ያስተማረችኝ ብሎ በተሰማው ዜና ከሆነ ኢራን ውስጥ ወደ 5.2 ማግኒቲዩድ ያስቆጠረ የመሬት መንቀጥቀጥ ተከስቷል። በጣም ልብ የሚነካና የሚያሳዝን ነገር ነው የገጠመኝ ዛሬ አጠቃላይ 11 ጀናዛ ነበረብን ከ11 ውስጥ ወላሂ እቺ ዱዓ ወንጀልን እንድትጠላ ነው የምታረገ ልብህ ለዛሽ ወንጀል ፍላጎት እንኳን ቢኖራት فمن شرح الله صدره للإسلام فهو على نور من ربه اهلا وسهلا ومرحبا السلام عليكم ورحمه الله وبركاته سلام ودنا የተከበራችሁ ቻናል ተከታታዮች ባላችሁበት ያላህ ሰላም እዝነት ረድኤት ቸርነት ኢንሻአላህ ዛሬም ከመገኘት የተመለከታችሁት አነጋገር የተወደዱ የተመረጡ እንዲሁም ደግሞ እስላማዊ ቪዲዮ ኢንሻአላህ እነዚህን ቪዲዮዎች በጋራ እንመለከታለን ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ነባራችሁ ነገም ላይክ እያደረጋችሁ ሐሳብና አስተያየታችሁ ይስጣችሁ እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ ያ ጀማ ወላሂ በጣም እየደበረኝ ነው እንዴ ላይክ አድርጉ ቪዲዮና አሰራጩት በዚህ ቻናል በጣም እየሞትን ያለንበት ሁኔታ ነው ሁለተኛው ቻናል በጣም እየተንቀሳቀሰ ነው እኔም ሞራል የለም እዚህ ላይ እየሰራሁኝ አይደለም ስለዚህ ባካችሁ ኮሜንት ስጡ እንዲሁም ላይክ አድርጉ ኢንሻአላህ ቪዲዮን በላይክ እንጀምረው ጥሩ ምንማማርበትን ቪዲዮ አቀርብላችኋለሁ አይደለም እንደዚህ አይነት ቻናል ቀርቶ የተለያዩ የማይመለከተን ጉዳይ ላይ የገባን እየፈተፈትን እየተመለከትን ላይክ እየሰጠን ኮሜንት እየሰጠን ያለንበት ሁኔታ ነውና ባካችሁ ላችኋለሁ ለማንኛውም አላብዛባችሁ ቀጥታ ወደ ቪዲዮ አለፍኩላችሁ ወላሂ እቺ ዱዓ ወንጀልን እንድትጠላ ነው የምታረገ ልብህ ለዛሽ ወንጀል ፍላጎት እንኳን ቢኖራት ሁላችንም ከወንጀል መላቀቅ እንፈልጋለን አይደል ቢዝኒላሂል ከሪም እቺን ዱዓ በሉ ኢንሻአላህ እንስተካከላለን አካውንታችን ግን በሚሴን የተመታችሁ አብስታችሁ ኮፒ ሊንክ አድርጉት ዱዓው ይሄ ነው اللهم حبب الي الايمان وزينه في قلوبنا وكره الينا الكفر والفسوق والعصيان واجعلنا من الراشدين امين እቺን ዱዓ በሉ አላህን ስትለምኑ ደግሞ በየቂን ለምኑ ودعوا الله وانتم موقنون بالاجابه الله سبحانه وتعالى አንድን ዱዓ ስትለምኑ አላህ ያን ነገር እንደሚያሳካላችሁ አድርጋችሁ ዱዓ አድርጉ አቡ አላህ ሁላችንም ይቀበለን اللهم امين يا رب العالمين ان شاء الله ሁላችንም አላህ ይቀበለን ከወንጀል መራቅ የማይፈልግ ሰው አለ ያ ጀማ የለም ስለዚህ ይህን ዱዓ ሁሌም ልንለው ይገባል እንግዲህ ስክሪንሾት እያደረግን ሴቭ በማድረግ ኢንሻአላህ ዱዓውን እናዘውተር ለማለት እወዳለሁ ያ ጀማ እንግዲህ በትላንትናው ዕለት አብዛኛው ዩኒቨርሲቲዎች አስመርቀዋል ከዛ መካከል እጅግ አንድ ወሳኝ ሆነ ቪዲዮ ላስመልክታችሁና እንዲሁም ደግሞ ከመግቢያው የነገርኳችሁ ቪዲዮ አለ እሱንም እንመለከታለን ሱብሃንአላህ እናቱ በዚህ መልኩ ነው መስዋዕትነት ከፍላ ያስተማረችው በጋራ እንመልከት እናቱ ከሰል ሽጣ ያስተማረችው ጀግና ወጣት ምርቃቱ ቀን የክብር ኮፍያውን ለእናቱ በመድፍ እሱ ግን እኔን ለማስተማር የተሸከምሽውን ከሰል እኔ ልሸከም በማለት ከሰሉን በራሱ ተሸክሞ በዛሬው ዕለት ተመርቋል ክብር ለእናቶች ሁላችሁም ኮሜንት ላይ አንቺ ጀግና እናት እንኳን ደስ አለሽ በሏት እንኳን ደስ ያለሽ አንቺ ጀግና እናት በዚህ መልኩ እንግዲህ ኮፍያውን አውልቆ ከሰሉን ተሸክሞ በዚህ መልኩ ነው እናቴ ለኔ መስዋዕትነት ከፍላ ያስተማረችኝ ብሎ እናቱን ከፍ አድርጎ እንግዲህ በዩኒቨርሲቲው ፊትለፊት በምርቃኑ ሰዓት በዚህ መልኩ አሳይቷል ማለት ነው እጅግ የሚያስደስት ቪዲዮ ነው ማለት ነው ሁላችሁም እንኳን ደስ ያለ እንኳን ደስ ያለሽ እናት ብላችሁ ኮሜንት እንድታደርጉ ፈልጋለሁ በዚህ አጋጣሚ ወንድማችን ሰኢድ ከማል ሁላችሁም ታውቁታላችሁ ዩቲዩበሩ ማለት ነው ቤስት ፍሬንድ ነው በነገራችን ላይ በጣም ነው የምንደዋወለው እና ከልብ ነው የምወደው አንድ አካባቢ ነው የሆነ ሰዓት ላይ ዩቲዩብ የጀመርነው ማለት ነው ትልቁ ቻናል የሱም 100 ምናምን ሺህ ገብቶለታል ማለት ነው ሁለተኛ ቻናል እሱም ከፍቶ እንግዲህ ያሰራጭ ያለበት ሁኔታ ነው ይሄንን ቪዲዮ በትላንትና ሁለት ድፍን 4 አመት ተምሮ የኮምፒውተር ሳይንስ እንግዲህ ተመርቋል ማለት ነው የሚያስደስት ቪዲዮ ነው እስኪ በጋራ እንመልከት እንዲሁም ደግሞ ያው ሚስት ፈልጉልኝ እያለ ነው እስኪ እንመልከት الريجات النور ثوب الفوز يجعلها مبروك تشع بأنوار وأنوار እንኳን ደስ ያላችሁ ሁላችሁ فوزها حازت على فرح ونجاح بتتويج نوائب ዛሬ እንግዲህ ምርቃታችን ነው አላህ እንኳን ለዚህ ቀን አበቃን
እንኳን አበቃ። የአራት ዓመት ምናምን ልፋታችን ኮምፒውተር ሳይንስ ዲፓርትመንት እንግዲህ ቆፍጣን ብሏል። ከረባት ማን ነው የሚያደርግልኝ? ይሻል ማን ነው የሚያደርግልኝ? ከረባት የሚያደርግልኝ ነው ወይስ ከረባት ያስፈልግም? ዛሬ ሚስት ከሌለሽ ከረባት በራስ ማድረግ ከባድ ነው። ለማንኛውም አሁን ከዚህ በኋላ ከረባት የምታደርግልኝን መፈለግ ያለብኝ ይመስለኛል። እንዳገኛት ዱአ አድርጉልኝ። ያለውን ሰምታችኋል። ስለዚህ እንዳገኝ ዱአ አድርጉልኝ። ከዚህም በኋላ ከረባት የምታደርግልኝ እንግዲህ መፈለግ ሳይኖርብኝ አይቀርም ብሏል ማለት ነው። ሁላችሁም ፈልጉለት ትላላችሁ። ኮመንት ገብቼ እኔ ነኝ ስትሉ ነበረ። ለማንኛውም መብሩክ ብለናል። ማሻአላህ እንኳን ደስ ያለ። እናቴም መታ እዚህ ፕሮግራም ላይ ባትገኝ፣ ነገር ግን ልክ እንደ ቤተሰቦች ሲንከባከቡኝ የነበሩት እንግዲህ የጓደኞቹ ቤተሰቦች ማለት ነው፣ እነሱንም ሲያመሰግን ነበረ። በዚህ መልኩ በቪዲዮ እንደምትመለከቱት በጣም ደስ የሚል ፕሮግራም አድርገው ብቸኝነት እንዳይሰማው አድርገው ስጦታ ሁሉ ሰጥተውት ደስ የሚል ፕሮግራም አድርገዋል ማለት ነው። በዚሁ አጋጣሚ ጓደኛዬ ደግሞ ልክ እንደ ቤተሰብ የምቆጥረው ምርጥ ጓደኛዬም ተመርቋል። እንኳን ደስ ያለ እንድትሉልኝ ይፈልጋለሁ። ሰይድንም እንኳን ደስ ያለክ ለማለት ወዳለው እናንተም በሉልኝ። መብሩክ ኢንሻአላህ። አሁን ዋናው ፓርት ትምህርት ነበር ሲያግደው የነበረው። ከዚህ በኋላ ትምህርት ያዋግደው በቃ መፈለግ አለበትና ያው ሚስት ፈልጉልኝ ብሏል። በቅርቡ ደግሞ ሰርጉን እንበላለን ትላላችሁ። በቦታው ተገኝተን እዚህ ቦታ ላይ ባለመገኘት እኔም ቅር ብሎኛል። ለማንኛውም እንኳን ለዚህ አበቃ ለማለት እወዳለሁ። ኢንሻአላህ እናንተም መብሩክ እንድትሉ ይፈልጋለሁ። ወደ ለኛ ብቻ አልፍኩላችሁ። በጣም ልብ የሚነካና የሚያሳዝን ነገር ነው የገጠመኝ። ዛሬ አጠቃላይ 11 ጀናዛ ነበረብን። ከ11 ውስጥ 8ቱ ኮልፌ፣ 3 ወደ ዓለም ባንክ ነበረ። ዓለም ባንክ ለመቅበር በሄድንበት ያየዋቸው የቀብር መናዶችና መስመጡን በጣም ልብ የሚነካ የሚያሳዝን ነገር ነው። ወንድምና እህቶቼ በቻላችሁ መጠን ይሄ ቪዲዮ ብዙ ሰው ጋር እንዲደርስ ሼር፣ ኮፒ፣ ሪፖስት ማድረጉ እንዳይረሳ። ለምን እዚህ አካባቢ አባት፣ እናት፣ ወንድም የተለያዩ ቤተሰብ ያሳረፉ ሰዎች ይሄን ቪዲዮ ደርሷቸው እዚህ ቦታ ላይ መጥቶ መቃብሮቹን እንዲያስተካክሉ ስል በትህትና ጠይቃለሁ። ዓለም ባንክ አካባቢ ቤተሰቦቻችሁ አምጣችሁ ያሳረፋችሁ ሰዎች እባካችሁ፣ እንደምታዩት ቀብሩ በጣም ሰምጧል። በቅርብ የተቀበሩ ነው። ከወራቶች ያላለፈ የወር ወይም የ15 ቀን የ3 ሳምንት አካባቢ መቃብሮች ናቸው። እንዳለ ሰምጧል። ሀዲሞቹ ብቻቸው ማስተካከል አልቻሉም። እንደምታዩት በጣም ብዙ መቃብሮች ነው የሰመጡት። ወላሂ እኔ ባየሁት ነገር በጣም ልቤ ተነክቷል። በጣም አዝኛለሁ። በጣም ተሰምቶኛል። ምክንያቱም እናት፣ አባት፣ ወንድም፣ ቤተሰብ የሚያክል ነገር እዚህ ቦታ አሳርፎ እንደምታዩት ነው። በዚህ ልክ ሰምጦ ቤተሰብ ይሄን ከተቀበረ በኋላ አንድ ቀን እንኳን መጥቶ ዚያራ አለማድረጋቸው አለማየታቸው በጣም ልብ ይነካል። እንደሚታወቀው የቀብር ዕለት ሁሉንም ሰው እኔ ነኝ ሀዲም፣ እኔ ነኝ አፈር ማለት ሰው፣ እኔ ነኝ የምከፍለው የሚለው ሁሉም ይሯሯጣል። ነገር ግን ከተቀበሩ በኋላ አንድን ቀን መጥቶ አለመዘየሩ በጣም ልብ ይነካል። ሀዲሞቹ ብቻቸው ይሄን ነገር ማስተካከል አልቻሉም። ባካችሁ ይሄ ቪዲዮ የደረሳችሁ ዓለም ባንክ አካባቢ ቤተሰብ ያሳረፋችሁ ሰዎች መጣችሁ መቃብሮቹን ዘይሩ። እንደዚህ የተበላሹ መቃብሮች ደግሞ ዓለም ባንክ አካባቢ ያላችሁ ሰዎች ገብታችሁ እንድታስተካክሉ ነው በትህትና የምጠይቃችሁ። እንደምታዩት በጣም ልብ ይነካል። እኔ ምንም ማድረግ ስላልቻልኩኝ ነው ይሄን ነገር የሰራሁላችሁ። የአላህ ሰላምና እዝነት ከእናንተ ጋር ነው። ቪዲዮ ሼር፣ ኮፒ፣ ሊንክ፣ ሪፖስት አድርጉ። ሰላም አለይኩም ወራህመቱላሂ ወበረካቱ። ያጀማ ይህ ቪዲዮ ለመላው ሙስሊሞች እንድታደርሱልኝ እኔም በአክብሮት እጠይቃለሁ። ስለዚህ እንግዲህ በዓለም ባንክ አካባቢ የምትገኙ ወንድም እህቶች ማለት ነው ሙስሊሞች ይመለከታቸዋል። ይህ ጉዳይ ሁላችንም ይመለከተናል። እንዲሁም ደግሞ መጠገን ካለበት እንግዲህ መጠገን አለበት። እንደዚህ አይነት እንዳይደረመስ የተለያዩ በጎርፍም ሆነ በተለያዩ አደጋዎች የሚከሰቱ ከሆነ ያንን ነገር በጋራ እንድንከላከል እንዲሁም ደግሞ ይሄ ነገር እንዳይከሰት ሁላችንም ጥረት ልናደርግ ይገባል። እንዲሁም ደግሞ ሁሉም ሰው ይረሳል። በተለይ ከሞት በኋላ ያጀማ ወላሂ አላህ ይዘንልንና ስለዚህ ቤተሰቦቻችሁን ወንድም እህቶቻችሁን አባቶቻችሁን እንድትዘይሩ ለማለት እወዳለሁ። ምክንያቱም ቼክ ባደረግ ያለበት ቀብር ከፈረሰ ቀብር በዚህ መልኩ ከተደረመሰ ልክ ላይሆን ይችላል፣ መጠገን አለበት ብዬ አምናለሁ። ስለዚህ የሚመለከታቸው ጉዳይም ደግሞ ይህን ነገር እልባት ይሰጡበት ባይኔ ማለት ነው። በዚህ ጉዳይ ላይ እናንተ ሀሳባችሁን ስጡ። እንግዲህ የሞቱት ደግሞ አላህ ይዘንላቸው፣ አላህ የጀነተል ፍርዶስ ያድርጋቸው፣ ቤተሰቦቹን ደግሞ አላህ ሶብር ይስጣቸው ለማለት እወዳለሁ። በአሁኑ ሰዓት ሰበር ዜና ሰምቷል። ኢራን እንግዲህ ሰው ሰራሽ የሆነው ጦርነቱ ሳያንሳት አሁን ደግሞ ተፈጥሮ የዞረችባት ይመስላል። አሁን እንደተሰማው ዜና ከሆነ ኢራን ውስጥ ወደ 5.2 ማግኒቲዩድ ያስቆጠረ የመሬት መንቀጥቀጥ ተከስቷል። ይህም የመሬት መንቀጥቀጥ የተከሰተው እንግዲህ አሁን ማለትም ከምሽቱ 3 ሰዓት ተኩል አካባቢ ነው። ኢራን ላይ ነገሮቹ እጅግ በጣም ከባድ እየሆኑ የመጡ ይመስላል። አዲስ ነገር ካለ አብዴት አደርጋችኋለሁ። መልካም ምሽት ይሁንላችሁ። ብሩክ ነኝ። በኢራን እና በእስራኤል ኬዝ እንግዲህ የተለያዩ መረጃዎች ሁላችሁም እየሰማችሁ ነው ብዬ አምናለሁ። እንግዲህ የመሬት መንቀጥቀጥ ተከስቷል። እንዲሁም ደግሞ ማታ አዲስ ነገር የተፈጠረ ነገር አለ ኢራን ላይ
እንግዲህ አሜሪካ ጥቃት ፈጽማለች። ለማንኛውም እስራኤል ደግሞ በዚህ መልኩ ጋዛ መስላለች። ጋዛ አይደለችም የምትመለከቷት እስራኤል ናት ማለት ነው። ሀያልኝ የምትለው እንዲሁም ደግሞ በዳዩ ጨቋኙ ሀገር እየተደመሰሰች ያለችበት ሁኔታ ነው። ሁላችሁም ዱዓ አድርጉ። አላህ ከተበዳዮች ጎን ነው። ሁላችንም ደግሞ ከተበዳዮች ጎን ልንቆም ይገባል ብዬ አምናለሁ። ኢንሻአላህ በዚህ ጉዳይ ላይ ሀሳባችሁ ሰላም አለይኩም ወራህመቱላሂ ወበረካቱ። ይሄ የዲላ ዩኒቨርሲቲ መግቢያ በር ነው። ዛሬ እንግዲህ ግራጁዌሽናችን ነው እና ኢንሻአላህ ያለውን ነገር ሙሉ እናሳያችኋለን ማለት ነው። አልহামዱሊላህ ጓደኞቼም አሉ እና ተፋም አሉ። ምግቡ ያው ይሄኛው ሰና ይባላል። ምን ተሰማ ሰና? አልহামዱሊላህ ረብል ዓለሚን በዚህ ቀን ስላደረሰኝ አላህን ማመስገን እፈልጋለሁ። ለሁሉም ለጓደኞቼ ለቤተሰቦቼ እንኳን ለዚህ ቀን አበቃችሁ ለማለት እፈልጋለሁ። ሹክራን። እሺ ምን ተሰማ? ዛሬ በጣም ደስ ብሎኛል። አልহামዱሊላህ ሁላችንም እንኳን ደስ አላችሁ፣ እንኳን ደስ አለን። ዲላ ዩኒቨርሲቲ ነን፣ ከሰይድ ጋር ነን። ሹክራን። እሺ ሸቶፋ ወይ በቤስት ምን ደስ አለ። ምን ወጥተው ነገር አለ። አልহামዱሊላህ ወሰማር አላህ ነው ማመስገን ፈልገው እና ሁላችሁም እንኳን ደስ አላችሁ፣ እንኳን ለዚህ ቀን አበቃን እላለሁ። አልহামዱሊላህ ረብል ዓለሚን وما توفيقي إلا بالله توكلت عليه وإليه أنيب هذا من فضل ربي. والله الله أكبر. الحمد لله God give me everything. إن شاء الله اللون نبر مولو ناسايا تشولنا أبراتشن كويو يمتطي العزة بعزم من حديد إنه ليس برايا ثابت يمتطي العزة بعزم من حديد يمتطي. السلام عليكم ورحمة الله وبركاته. عون لنقبانو شكرا. አሁን ልንገባ ነው እና የጓደኞቼ ቤተሰብ መጥተዋል። ያነ ቶፋ ቤተሰብ መጥተዋል እና አሁን ልንገባ ነው። ስጦታም ተሰጥቶናል። ኢንሻአላህ ወደ ውስጥ ደግሞ ያለውን ፕሮግራም እናሳያቸዋለን። ሰላም አለይኩም። ሰላም አለይኩም። ኡስታዝ ሰላም አለይኩም። አላህ ሰላም አልሐምዱሊላህ። ግቢ ውስጥ ገብተናል። እስቲ ያለውን ነገር እናያለን ኢንሻአላህ። ያለው ሞሜንት ያለው ፊሊንግ ይለያል። ጓደኞቻችን ጥለውን ሄደዋል። ካሜራማን እና እኔን ያለሁት እስቲ ወደ ውስጥ እየደረስን ያለ ነው። ውስጥ ደግሞ ምን እንደሚፈጠር አብረን እናያለን ኢንሻአላህ። ተከታተሉ። ዲላ ዩኒቨርሲቲ ከገባን 4 አመት ነው የሚሆነው። በ4 አመት ውስጥ እንግዲህ ብዙ ነገሮችን አሳልፈን ነው እዚህ የደረስነው። አልহামዱሊላህ ረብል ዓለሚን እና ዛሬ ደግሞ ምርቃታችን ነው። ዲላ ዩኒቨርሲቲ ውስጥ ካጋጠመኝ አስገራሚ ነገሮች ውስጥ ዩቲዩብ እንደምሰራ ይታወቃልና የሆነ ቀን ምንድነው የተባልኩትኝ የኔ ወንድም ግቢ ገብቶ በቃ እኔን ለማዋራት ጊዜ የለኝም እያለ ነው። አንተ ግን በየቀኑ ዩቲዩብ ትለቃለህ የተባልኩትኝ እንዴት ነው ዩቲዩብ የምትለቀው ያሉኝ ኮመንት ይገርመኛል። ምክንያቱም የግቢ ተማሪ ሆናችሁ ዩቲዩብ በየቀኑ ቪዲዮ መልቀቅ መስራት በጣም ከባድ ነውና ያው ያለውን ፊሊንግ ለመግለጽ ይከብዳል እና ላይክ ፍሬሽማን ላይ የነበረን ሁኔታ በጣም እጅግ በጣም ከባድ የሚባል ነው። ላይፉም ይከብዳል፣ ክላሱም ይከብዳል ምናምንና አልহামዱሊላህ አላህ ለዚህ ቀን አድርሶናል። ለአላህ እንግዲህ ምስጋና ይገባው። በነገራችን ላይ ማዘር አልመጣችም። የኔ ማዘር ማንም እኔ ጋር አልመጣም ቤተሰብ ብቻ ግን እዛም ያው ስለምናከብረው ወይም ደግሞ የሆነ ፕሮግራም ስለሚኖር ብላ ቀርታለች። እንግዲህ ያው ለማዘር ጧት ደውዬላት ነበር እና የደወልኩላትን ምን እንዳለች እስቲ ስሟትኝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነሽ ማምቲ? እንኳን ደስ አለሽ። እንኳን ደስ አለሽ። እንኳን አብሮ ደስ አለኝ። እኔም ደስታ አፍያ ነሽልኝ የኔ ጀግና ማምቲ አለሁልኝ። እኔም አንበሳ እንዴት ነህ አንተ? አለሁ ውድዲ
እኔ አደረግን ተነሳን ጋዋኔ ነው ልለብስ ነው ወላሂ ማሻአላህ አልሐምዱሊላህ እንኳን ለዚህ ቀን አደረሰን አልሐምዱሊላህ ለአላህ ምን ይሰጣል ብለህ حديد إنه ليث البرايا ثابت يمتطي ዩኒቨርሲቲ በነበሩበት ጊዜ ተማሪዎቻችን አለይኩም ወራህመቱላሂ ወበረካቱ። አልሐምዱሊላህ የ2020 ሰለፍን ያለ ነው እና እንግዲህ እዚህ ጋር እናቶቻችን አሉ እና የሚሉን ነገር አለ። ያው እኔ ቤተሰብ እዚህ ባይመጣም ልክ ከቤተሰብ በላይ ነው እያሳለፍኩ ያለሁት እና እስቲ የቤቱ ባለቤት ስለ ዛሬ ቀን የምትለን ነገር ካለ እስቲ እድሉን እንሰጣታለን። እሺ መርሃባ። እሺ ማሻአላህ እንኳን ለዚህ ቀን አበቃችሁ እላለሁኝ። ዳግም ተመልሳ ማትመጣ የደስታ ቀን ናት። ደስታችሁንም አላህ ለዚህ ልክ ይጨምርላችሁ፣ ፍሬያችሁንም እንበላላህ ያድርገው። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ ጀዛከላህ። ቀጣይ ደግሞ እዚህ ጋር ወንድማችን ተውፊቅ አለ። ያው ታውቁታላችሁ ቶፊቅን እና የቶፊቅ እናትና አክስቱ እነዚህ እህቶቹ ተገኝተዋል። እነሱ የሚያስተላልፉት መልእክት አለ። ያው ዛሬ ቀን ላይ ደርሰናልና ስለዚህ ቀን የሚሉት ነገር ካለ እድሉን ሰጣቸዋል። እሺ ሰላም አለይኩም ወራህመቱላሂ ወበረካቱ። ማሻአላህ ተባረከ ረህማን። ወላሂ ዛሬ ቀን በጣም ደስ ብሎኛል ከሚለው በላይ አልሐምዱሊላህ። ወንድሞቼ እንኳን ለዛሬ ቀን ያደረሳችሁ አልሐምዱሊላህ። በጣም ደስ ብሎኛል። እኔ በኩል እውነቴን ነው የምላችሁ። ወላሂ እናንተም እንኳን ደስ አላችሁ። ቢስሚላህ ትልቅ እንጀራ ላውቶላችሁ ደግሞ ደህና ቦታ ደርሳችሁ የምትደሰቱበት ቀን አላህ ያርገው። በጣም ደስ ብሎኛል። አልሐምዱሊላህ ማሻአላህ። ቃላት ያጥረኛል ዛሬ የምለው ነገር ማለት ነው በእውነት። ያ ጀማ የዛሬ ቪዲዮአችን ይህ ምስል ነበር። አብራችሁ ስለቆያችሁ ከልብ አመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። መልካም